እሺ ዛሬ ምንድነው ቲክቶክ ተከታታዮች ከልብ የምወዳችሁና ከልብ የሚያከብራችሁ በዛሬዋ ቀን በእናንተ ፊት ለወጣ ቻልኩበት ምክንያት አንዳንድ በዓለም ላይ የምታዩዋቸው ነገሮች አሉ። እነዛ በዓለም ላይ የምናያቸው ነገሮች እነዛ ምንድናቸው የሚል ነገር በውስጣችሁ ሊከነክናችሁና ሊያሳስባችሁ ይችላል። ያም ለማለት የፈለኩት በዓለም ላይ በጣም አስቸጋሪ የሆኑ ህይወት ውስጥ ያለንበት ሰዎች አሉ። እሱ ምንድነው ከሀገር ውጪ በስደት ያላችሁ ሀገር ውስጥም በስደት ያላችሁ እንደኔ ወንድሞች እንደኔ እህቶች አላችሁ። ለሁላችሁም የጌታ ፍቅር እንዲበዛላችሁ ምኞቴ ነው። ከዛም በመከተል ለማለት የፈለኩት አንዳንድ በሚዲያ ላይ የምናያቸው ነገሮች አሉ። እኛ ከዓለም የተለየን ሰዎች እንደሆነ ዓለም የሚያወሩትን ነገር ማውራት እንደማንችል ሉጋም ውስጥ የገባ ፈረስ ከሉጋሙ ምሪት ውጪ መራመድ እንደማይችል እኛም ደግሞ እንደ ሉጋም እንደገባ ፈረስ ከእግዚአብሔር ቃል ውጪ መናገር እንደማንችልና ከእግዚአብሔር ቃል ውጪ መውጣት እንደማንችል ረግጬ ላስረዳችሁ ፈልጋለሁ። እናንተም እንድትረዱኝ ፈልጋለሁ። የጌታ ጸጋ ይብዛላችሁ። አሁን እያየን ሚዲያ ላይ እያየን ያሉት ነገሮች አንዳንድ ጊዜ በመዝሙር እንገለጣለን፣ አንዳንድ ጊዜ ደግሞ በዘፈን የምንገለጥ ሰዎች አለንና እንደዛ ለምን ሊሆን ቻለ? ለምንስ ሁለት ነገር ውስጥ እንገባለን? እኛ የተፈጠርነው አንድና አንድ ልናመልክ ልባችን ሰጥተን ህይወታችንን ህይወት ለሰጠን ላዳንን ለጌታ ፍቅር ብቻ ልናገለግል እንጂ ጣልቃ እየገባን ያማረን ነገር ልናደርግ አይደለም። ምክንያቱም ያ ፈረስ ሉጋም የገባው ፈረስ ሌላ ቦታ መሄድ ሳያምሮ ቀርቶ አይደለም፣ ሉጋሙ ስለሚመራው ነው። እኛንም የጌታ ቃል ሉጋም እንድንመራ ሁላችንም እግዚአብሔር ይርዳን። ሁላችሁንም እወዳችኋለሁ፣ አደራላችኋለሁ። ከሳሾቼ የሚያፍሩበት ሳምንት ነው ብለው ተነብያለሁ። አትኖሩም ያሏችሁ ማይኖሩበት ሳምንት፣ የሚጠፉበት ሳምንት፣ መግቢያ ቀዳዳቸው ማይታወቅበት ሳምንት፣ የሚቀበሩበት ሳምንት፣ ሞት በእናንተ ላይ የደገሱ እነሱ የሚሞቱበት ሳምንት፣ በአንተ ላይ የተነሱት